አልፍላቸው ሁሌ ጠላት ሁሌ ምቀኛ ቡና የለም እኔ አንተ ናስኬ ነገር እዛ አስቀምጣጥቤ መጣሁኝ ነኝ እሺ መጣሁ እንዴ እጅ ቄጤማ ምንድነው ራስሽ ኮን ይደፋሽ ቆመ እኔ መች ተጠጋሁኝ እኔ እዚህ አንድ ያለሁት እጅ ቄጤማ ነው ወይ አታይም ሲደፋ እኔ መች ተጠጋና እኮ እዚህ ጨረስከው ፔስታል ሙሉ ገዝቼ 9 ፍሬ ለቀረ 9 ፍሬ አታይም ወይ አንተ ድንገት አታይም አንተው ምን ይብላል ሰውዬው መጥቶ ምን ይብላ ንገረኝ ሰላም እኔ ላሊሳ አራጋ ወልደ ሀጎስ ነኝ ዛሬ ቀጥታ እንዳሻው ቲቪ ፕሮግራም መጥቼላችኋለሁ 1 ሜትር ላይ የተንጣለለ የዱባይ ዲዛይን የያዘ አስፋልታችንን በ5 ሚሊዮን 500 ሺህ ሲደመርና ተደምሩት አስመርቀናል ከቀጥታ ስርጭታችን ጋር ሄሎ ዳዊት ጦጣ እሱ ይዘላችሁ ቀርባል ወደ ፕሮግራሙ ጤና ይስጥልኝ እንዴት ነው አዎ ወንድማችን እንዳለው ነው በ1 ሚሊዮን 946664 ሜዳ ላይ ያረፈውን አስፋልታችን 1 ሜትር የማይሞላው ነው አስመርቀናል ዛሬ ደስ የሚለው ነገር ዋና አለው ጂም አለው የተለያዩ ነገሮች አሉ የሚገራ ሲኒማ ሁሉ ነገር ያካተተውና በተንጣለለ ሜዳ ላይ ነው ያረፈው ወንድማችን አንዳንድ አዘጋጆችን ይሰጣል እንዴት ነው ወንድሜ ሰላም ነው እስቲ ስለ አስፋልቱ ስላለ አዲስና ጠቅላላ ያሉ ሀሳቦችን ሲሼር አድርገን አስፋልቱ እውነቱን ለመናገር አሪፍ ሁኔታ ነው ፒስታ ነበር የተወሰነ ቀንሷል ፒስታ አሪፍ ነው በቃ ይሄ ውሃ ፍሳሹ ምናምን እንዳለብሽ ምንድነው ወይኔ ዝም በመስሎኝ ነበር ይቅርታ አባቴ ዛሬ ደግሞ ታክሲ አይመጣም በእናትህ ስማቺ ኮንትራንት አብልቼ አጠጥቼ ዘንጥ አርገኝ ላኩ ማን ታበላት ውሃ ለብለብ ነው ቀማላ መከካም አላቀም ፓንተና ቀይር መጀመሪያ በሴት ሙትገላ ከምትታለል እስኪ መጀመሪያ በሬድ ሂድ የታክሲ ወረፋ እየጠበቅኩ ነው ኧረ በእናትሽ ፓፓ ይሄ ለራሱ ማለት ቱብል የሚገፈው ነው ቀማላ ኧረ በእናትህ አንተ ዝም ብለህ ሁሌ ወሬ እንዳወራ ብራዘር ራይርንሽ ኧረ ታክሲ ነው ፓፓ በጠፋ ስራ ታክሲ ምናምን ትላለህ እኔ ሲጀምር አባቴ ክፍለ ሀገር ዳቦ ይዘራው እንዴ አይደለም ራይድ በርቅና ፓፓ እኔ ታክሲ አባ ምን አስቶሻል በቃ አትዝበት ሰላም ሳይንቲስት ጨኔ ነው ይባላሉ ዛሬ የሰው ልጅ አንድ ብርጭቆ የመስታወት ማጠቢያ ቢጠጣ ምን የሰውነት ጥቅሞች ያገኛል ቢሎን አብረን ያለን አረ ልጅየውን ከሰው ወደ ውሻ ቀይራለሁ ብሎ ገደለው እየጠራ ይገላል እኔ ማቆ ነገር የለም ገብታችሁ አዋው ማን ነው ገንዝ ብሎ ነው የጠራኝ ሬሳ ማን ገበሬ ማቆ ነገር የለም አንተ እሺ የኛውስ ነው አረ እኔ እንደ ሱፐርማን ልትበራርግ ላሉ ብሎ አንድ ጂም ቆርጦ እስኪያበቅልኝ እየጠበቁ ነው እሱ ነው እንደዛ ያርገኝ ይሄው እኔ ማቆ ጸበል ተጠርቼ ነው ወይኔ ጂም ቆርጦ ይጥሉኝ እዴ ምን አባ ነው የሚያንክርክል አንተ ልጅ ነው ሽሮን ቁጭ አደረኩት ደፋ እድሩን እሺ ምን ለበለው ነው ይኸውልሽ ትሪው ገብቶብኝ እኮ ነው 6 ኪሎ ሜትር ልክ ጅማ በሳይክል ያረዳል ጎጃም በነርፎ ይላል በሚገርም 4 ኪሎ ፊጋ ፒያሳ በመርከብ ቀይ ባህር በሳይክል በሚገርም ምቾት ይዘን ይላል አየር ጤና ፒያሳ በመርከብ ጋሽ የት ነው የምትሄዱት እዚህ ጋር እንዳትገቡ ይቀማል ያጨሳችሁ ነው ጡዞ በሪው ለራስ እንደዚህ ያደረገ ነው የሚለው ታርጋ የለውም ታክሲ በእንጀራ አትክሮ መስኮት ንፋስ ይመታችኋል አንተ ዞር በል ጋሽ ስልታቸው ጨኛለሁ እዚህ መከላከያ ያረገ መኪና ታገታገታል ጋሽ ግቡ አይ የልጅ ቡዳ ቤት ማንንም የለም ብለህ ከቤቱ ጣሉ እሺ አሳያለሁ አይነስ ቤት ፋና ተመለስ እያየሁ የልብካው አርቲ መተኩ ነው ውሻ ወይኔ ሻም እኔኑ ላይ ተቀንቆና ሙላ አትክፈሉ በሬው እንዳማራችሁ ይቀራል እጅ አንተ ልጅ ቡዳ ደሞ ብለ ይሄን ኳስ ይዘው ወጣ አላስተኛ አልከን እኮ አንተ እዚህ ሰፈር አንዴ ቆርቆሮ ተደበድባለህ አንዴ እዚህ ደካማ አሮጊት አሉ እኔስ እሺ ልሁን ደካማ አሮጊት አሉ እነሱን ትመታለህ አንተ አትየኝ እኔን እዚህ የልጅ ቡዳ እርኩስ ይኸው ነገርኩ ደካማ አሮጊት የመታህ እንደሆነ አንድ ሰው እኔም ልህቅ መስሎሃል አንተ የልጅ ቡዳ ነግሬሃለሁ ወይኔ ሻም እኔኑ ላይ እዚህ ደካማ አሮጊት አሉ አንተ የልጅ ቡዳ እንዴ ኧረ ሻምበል ይኸው ይተፋታል ግማታም ሰላም ሳይንቲስት ጨኔ ነው ይባላሉ ዛሬ እኚህን ሁለት ውህዶች በመጠቀም የሰው ልጅን በጎ አስተሳሰብ እንጨምራለን ማለት ነው እነዚህን ሁለት እንስቶች ማን ነው ወንድሞች እንቀይራለን ማለት ነው አስተሳሰባቸው አየህ ለውጡ እየሰራ ነው ማለት ነው አየህ አይደለ ዶክተር አሰበድካቸው እንዴ አረ እኔ ይሄ ቀዩ እንዲሁ ሳይሆን የቤጣጣ ያለበት ይመስለኛል ካሜራማን ሩጥ ዞምቢው
ወጣት የነበርታት እንዴት ነህ? አውልቋት ማስተዋል ተበላሽ። ኧረ ወፈጠርከኝ ሽታ ኧረ ሽትም በእናትህ ቄራ ጅቢ መሰለኝ ጫማ ጭራሽ ደግሞ ሳራም ቅሏል። ኧረ በፈጠረ ምን ሆነን እንዴ? ንጹህ ነው በእናትህ ና ሽተው እንካ። ወይኔ አባ ወንድሜ እኔ ጉዴ ገደልከው? ኧረ እኔ አልገደልኩት። ልጁን ገደልከው? እና ምንድን ነው? እኔ አሁን የቤት ኪራይ ከፍዬ እዚሁ ቦታ ላይ ነው ሞተው ገሎኛል። ይኸው ሞቶ የለ ምን ማርያምን አልገደልኩት። እና ምንድን ነው? ደም አሽቶ ይለኛል እንዴ? አሽቶኛል እኮ እንዴ። እንኳን አደረሳችሁ። ምንድን ነው ቆየህ እኮ ታች ግቢ ኦቨር ሆኖ እጄ ላይ አልሳቱም። በእናትህ ቶሎ በልሽ። አሁን አብላላችኋለሁ እንዳታስብ እንዴ። ማዘር ይሄማ አናት ነው እግር ነው ወይ ተሳስቶ እንደሆነ በአባቱ ተልክኖት እንዴ? ምን አገባ አርፋ አሰራም። ለምን የዳይኖሰር አይሆንም? ቀጥለጣ ነው እንዴ እሻር እንዲያሉ ዲደበድቡ ቪዲዮ እንደ ጠሩኝ እንዴ? ይሁት እስቲ ለራስ ጭንቅላቶት ላይ ራሱ ምን ይፈጥራል? ማታ ማታ በሬ ቀረቀ ምኑ ተሰጣው? እኔ ከላይ እየበላችሁለት በቃ አለቀ እኮ። ይሄንን ነው በእንጀራ ማቀርብላችሁ። እኔ ምን አገባኝ? ወይ ታሪክ ወይ እኔ ስታይ ጎል መስለውኝ እኮ ነው። ጎል ይላል እንደ አናቴ ይጎል የልጅ ቡዳ ይገዝ እናቶ ትንሽ አንተ እሷ አታካብድ። ዝም ብላ ታገኛለህ። አጦና ሰው ይድርሰው እንዴ? እንደዛ እንዳታረግ። ዝም ብለህ ትወጂኛለሽ። አግቢኝ በላት በቃ። አንኳኩቼ ልወሮ ባጥር አይደለም በላት። ዝም ብለህ ሊቀናጠረው እና እንኳን ግብር ቀን በሰላም አደረሱት። ምን ልትሰራ? ከፍተኛ ግብር ቀባይ ነው። እግዚአብሔር ጋር እና ታባርከ እንዴ ሜሪ ደግሞ ማነካ መፈክር ነው። የቢሮ መፈክር አግቢኝ ነው ምለው እንዴ? ልጅ ልታገባ ነው መጣ አንተ የቢሮ ያማናጣል ሌባ ሁለተኛ እንዳትመጣ ናጃ መውሰድ የሚሸተው ኧረ አንቺ ማን ባለፈው ማሳጅ ቢጋብ ሌላ ታሪክ ነው የምልሽ። ሌላ ታሪክ ማለት ማርያም ሄደሽ ሞክል። የምር አንተ ለጀርባ ብትታሸው ፕሪንት ቤቱ እዚህ አይደለም። ተሳስቼ ቆጦሪ ተባልኩ። እንዴ አንተ የተረገም አቢቲ ስማ ደግሞ ማታ የሸናበትን አስጣ ተብላለሽ። እንቁልጥያም ናስቲ ቡና ገዝተህልኝ ና። በላይ ሰፈር ነው? አዎ ላይ ሰፈር አምጦ። እሺ ቶሎ በል በሩጫ። እሺ ጎበዝ። ሰላም። ዛሬ ከገደል የሰው ልጅ ዘሎ አይሞትም በሚል መሪ ቃል አንድ ኤክስፐሪመንት ይዤላችሁ መጥቻለሁ። አብርሃም ጃምፕ say something አብርሃም ወይ አብርሃም እንዴ ዶክተር እስቲ አዎ ጥሩ ነገር እስቲ ለማገገም እስቲ አዎ የሚገርም ነው። ቆይ ኮች ዋው የሚደንቅ አባ ያስገሩ አንተ ጥምባታ ወለበ እንዴና አንቺ አባቴ ጥሩ ነገር ነው። በቃ ጋሽን ያስገቡት እኮ ምንድነው ጥምባታ የሚሉ አትልም እንዴ? ግም ጋሽን ያስገቡት ታጣም በበታ ጥሩ አንተ በቃ የወርቁ ጫማ ፋዘር ነግሮኛል። ጋሽ እኔስ አንተ ዞር አትልም እንዴ? ገበጣ ምናምን ሞክር ይድዳ ገበጣ ጋሽ ተው እንጂ እንደዛ አይብቱን አልተሻለውም እንዴ ልጅ አስቱ አይሄ ሆ አንተ ልጅ ጋኔ ማናባ ታይ ሰፈር ቡና ተጠርተዋል። ሂሩጣ ከዚህ አንተ የልጅ ከይስ ደግሞ ወደዚህ ውሃ ለሚሮጡት አሁን ወርሽ ማራሉት አምጤሽ እንደ በቁልፍ ወይዘሮ አስቴር አየውቦት ይድፋ ባጭር ያስቀረ ምግቡ አይደርስም እንዴ? ልጅ ምን እየሰራሽ ነው እንዴ? አንቺ ምን እየሰራሽ ነው? ዘይት እንገለከው ጋሺ የታለበው ያው ጥሬ በኮሪ ጭራሽ አልተካሽም። ነጭ ጋሺ ምን አባሽ ቀረሽ? ባለፈው ሻወር ቤት የሰው ዙር አለቦት። አንተ የዛሬው መኪና እኮ ገጭቶ ነበር። ለትንሽ ነው ፈጣሪ ያወጣን። ደግነቱ ታርጋ ቁጥሩን ይዟል። የትም አይመልጠን። ተናድጄ ለማን እንደወረወርኩ አላውቅም። የሆነ ሰው ፈንክቻለሁ። ቤቴ መጥሪያ እየጠበቅኩ ነው። ዛሬ ተመስገን ነው እንደው ፈጣሪ ነው ያወጣን። ወዛደር አለን እንዴ ና ተጫለው
አንተ ልጅ ይሄ ስራ ይቅርብህ ያወጣህም እያልኩ ነው እኮ አንተ በጥፊ እንዳለኝ ናጫን እያልኩ አንዴ የቱ ጋር ምንድን ነው የምትለው? ኧረ ና እዚህ ጋር እኔ በእናትህ አንተ ድንጋይ ራስ አባንተ ይኸውልህ ይሄንን ባይካል አልነው ያስቸግረናል እያልኩ ይሄ ሴል ነው የሚሆነው። አንተ ሴል ይሰበርና አታይም እንደ እዚህ ጋር እንዲወጣ እኔ በዚህ ቀስት እንዲህ ወግቼ ማለት እጄ ለጎግል ነው የምሰጠው። አንተ ጋር ነው። ኧረ እናንተ ተው፣ ኧረ እናንተ ወይዘሮ ሽብሬን ቤት ጣራ ገንጥላችሁ ይኸው መናፈሻ አደረጋችሁት። ለእሷ እንኳን እግዚአብሔር ይስጣችሁ በቀን 10 ብር እየሰራች ነው። እንዴ ዝም በል። ይኸው ሰፈር ሰው ተማሮባችኋል። እንግዲህ ማስጣት አቆሙ። ካጠቡ ራሱ ይዞ ነው የሚቆሙት። እኔ መጨረስ ባለፈው ዶሮ ይዛችሁ ቢመጣችሁ እኔ ለቅዘን ጫጭቶቹ ላደና ታስቀራችሁ እናንተ ነፍሰ በላ